አድማጭ ተመልካቾቻችን ለዛሬ ያልናቸውን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር አጠናክረው በቀጠሩት ተጋድሎ ጉባ ላፍቶ ወረዳ ከበቅሎ ማነቂያ እስከ 32 ቅርጣንና ጭራር አምባ ከማለዳ ጀምሮ ከነበረው ተጋድሎ በተጨማሪ የአገዛዙ ኃይል በርካታ ምልምል ሰራዊቱ የተመታበት መሆኑን ተከትሎ 12ኛ ክፍለ ጦርን አመሻሹን ከ11 ሰዓት ጀምሮ በመቀየር ውጤቱን ሊቀለብስ ቢሞክርም ካላኮርማ ክፍለ ጦር በአርበኛ ዘውዱ ዳርጌ የተመራ ብርቱ ፍልሚያ በማካሄድ የአገዛዙን ኃይል በርካታውን ሙትና ቁስለኛ ማድረጉን ምንጮች ገልጸዋል። ባለፉት 5 ቀናቶች ውስጥ ለ3 ተከታታይ ቀናት ተጋድሎ ያደረጉ ያሉት ምስራቅ አማራ ኮር ካላኮርማ ክፍለ ጦር የአገዛዙን እቅድ ከማፍራረስና ከማደናቀፍ ባሻገር ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ይዞታቸውን በማስጠበቅ ታላቅ ድል አስመዝግበዋል ብለዋል። በቀጣይም መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲሉ ገልጸዋል። በሌላ ዜና በዛሬው ዕለት ማለትም ግንቦት 19 2017 ዓ.ም መነሻውን ከእንጅባራ ከተማ ያደረገ ራሱን የሀገር መከላከያ የአድማ ብተናና የሚሊሻ እንዲሁም የሰላም አስከባሪ እያለ የሚጠራው ኃይል የረጅምና የአጭር ርቀት ተወንጫፊ መሳሪያዎችን በማሰለፍ የቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ ስር የምትገኘዋን የሮብ ገበያ ሻለቃን ለማፈን ቢገባም የፋኖ ኃይሎች የቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ ፋኖዎች ቀደም ብለው ደፈጣ በመያዝ በረድፍ ተሰልፎ እየመጣ ከነበረው የአገዛዙ ኃይል ሶስቱ አብሪ የጠላት ኃይሎች ላይ የፋኖ ኃይሎች በብሬን ጥይት ጥቃት በማድረሳቸው ምክንያት የአገዛዙ ኃይል ወደ መጣበት ማዝዣ ጣቢያ መመለሱ ታውቋል። ዙ 23 ፒቲአር እና ሞርታር ታጥቆ ሻለቃዋን ለመክበብ የገባው ኃይል በደረሰበት መብረቃዊ ጥቃት ምቱን መቋቋም ባለመቻሉ ምክንያት መልስ መስጠት ሳይችል አስክሬኑን ሳያነሳ ሊመለስ ችሏል ብለዋል። በአዛዊ ውጤቱም 3 የአገዛዙ ኃይል ሲሞት ቁጥራቸው በውል ያልታወቁ ኃይሎች ደግሞ ቁስለኛ መሆናቸውም ተሰምተዋል። በፋኖ በኩል ምንም አይነት የደረሰ ጉዳት ባይኖርም ከተማ በመሆን በእውር ድንበር ያስወነጨፈው ሞርታር በገበሬ ቤት ላይ በማረፉ ምክንያት ንጹሃን መሞታቸውን እንዲሁም ቁስለኛ መሆናቸውን ያገኘነው መረጃ ያሳያል። ፖለቲከኛው ጀዋር መሐመድ በጄኔራል ተስፋዬ አያሌውና በጋዜጠኛ መሳይ መኮንን የተደረገውን የስልክ ልውውጥ አስመልክቶ አስተያየት መስጠቱን ታውቋል። የስልክ ውይይቱ ከዚህ በፊት ስለው የነበረውን ነገር የሚያጠናክር ነው ያለው ጀዋር የመከላከያ አመራሮች ሀገሪቷ የገባችበትን ዘርፈ ብዙ ቀውስ ከፖለቲካ አመራሩ የተሻለ ይረዳሉ፣ በከፍተኛ ደረጃም ያሳስባቸዋል። እናም ከወታደራዊ ኃላፊነታቸው በዘለለ የፖለቲካ ስራውንም እንዲደርቡ እየተገደዱ ነው ብለዋል። ይህም ማብቂያ የሌለው የእርስ በርስ ጦርነት ከመዋጋት ባለፈ በሲቪሉ ሊሰራ የሚገባውን የአስተዳደራዊ ስራ ደርበው የሰሩ ስለሆነ ሸክሙ በዝቶ የጦሩ አቅም መዛሉን ጀነራሎቹ በተጨባጭ ይረዳሉ ሲል ገልጸዋል። ምክረ ሐሳቦች ሲል ለጀነራሎቹ ያቀረበው ጀዋር የእርስ በርስ ጦርነቶች የሀገርን አቅም ከማዳከም ውጪ አሸናፊ ስለማይኖራቸው በአፋጣኝ በድርድር እንዲፈቱ አብይ ላይ ጫና በርቱ፣ እንዲሁም አንዳንድ ጀነራሎች ከሙያና ኃላፊነታቸው ውጪ የፓርቲ ካድሬ ይመስል በየሚዲያው የሚያደርጉትን አድሏዊ ፕሮፓጋንዳ አስቆሙ፣ የሙያ ክብራችሁን እያኮሰሰ ህዝባዊ ቅቡልነታችሁን እያመነመነው ነው፣ የውስጥ አንድነታችሁንም በከፍተኛ ሁኔታ እየሸረሸረው ነው ሲል አስተያየቱን ሰጥቷል። የኤርትራው ተቃዋሚ እንቅስቃሴ ብርጌድ ንሓመዱም ከሰሞኑ በኢትዮጵያ ውስጥ ለሚገኙ አባላቶቹ ወታደራዊ ስልጠና መስጠት መጀመሩ ተሰምቷል። እንቅስቃሴውን የሚመሩት ግለሰቦች በአዲስ አበባ ጽሕፈት ቤት መክፈታቸው የተሰማው ከጥቂት ወራት በፊት ነበር። በአብይ አህመድ መንግስት እንደሚደገፍ የሚነገርለት ይህ ቡድን በየካቲት 2017 ዓ.ም በአዲስ አበባ የከፈተውን ቢሮ ለወታደራዊ ማዕከላዊ ጽሕፈት ቤትነት የመጠቀም እቅድ እንዳለው ባሳለፍነው ሚያዝያ ወር ለቢቢሲ አማርኛ ገልጸው ነበር። ብርጌድ ንሓመዱም በቅርቡ በኢትዮጵያ በ2 ቦታዎች ወታደራዊ ስልጠና መጀመሩን ለጉዳዩ ቅርበት ካላቸው ወገኖች ሰምተዋል። ቡድኑ ወታደራዊ ስልጠና የጀመረበት ለጉዳዩ ቅርበት ካላቸው ወገን ተሰምተዋል። ቡድኑ ወታደራዊ ስልጠና የጀመረበት አንደኛው ቦታ በአፋር ክልል የሚገኘው ልዩ ስሙ ማጋሊ የተባለ ስፍራ ሲሆን ሌላኛው ወታደራዊ ማሰልጠኛ ቦታ ግን ምስጢራዊ እንዲሆን መደረጉ ተሰምተዋል። ብርጌድ ንሓመዱም ወታደራዊ ስልጠና ማድረግ ጀምሮታል በተባለው የአፋር ክልል ከአዲስ አበባ ቢሮ ቀጥሎ ሌላ ቢሮ የመክፈት እቅድ እንደነበረው የንቅናቄው አመራሮች ከ1 ዓመት ገደማ በፊት ከቢቢሲ አማርኛ ዜና ክፍል ጋር ባደረጉት ቃለ ምልልስ ገልጸው ነበር። የብርጌድ ንሓመዱም እንቅስቃሴ ከፊት ሆነው ይመሩታል የተባሉት አንዱ የሆኑት የዲፕሎማሲ ክንፍ ኃላፊው አቶ በየነ ገብረ እግዚአብሔር የኢሳያስ አፈወርቂን መንግስት ለመጣል ለሚያደርጉት ትግል የኢትዮጵያ መንግስት የድርሻውን የሚወጣ ከሆነ የኢትዮጵያን የባህር በርና ተያያዥ ጥያቄዎችን እኛ ልንመልስላቸው እንችላለን በማለት ለቢቢሲ መናገራቸው ይታወሳል። በ2010 ዓ.ም ወደ ሰላማዊ ግንኙነት ተቀይሮ የነበረው የኢትዮጵያና የኤርትራ ግንኙነት በኢትዮጵያ ፌዴራል መንግስትና በህወሓት መካከል የተፈረመውን የፕሪቶሪያው ስምምነት ተከትሎ መልሶ መሻከሩ ይታወሳል። ይህ ሂደት ብርጌድ ንሓመዱ የተባለው ንቅናቄ የኤርትራ መንግስት ለመጣል ጀምሮ ያለውን ትግል
በኢትዮጵያ እንዲጀመር እድል ሊፈጥርለት እንደቻለ ይገመታል። ብርጌድ ንሓመዱም ወታደራዊ ስልጠና ያደርግበታል በተባለው በአፋር ክልል በሚገኘው የመጋሊ ቀጠና ከቅርብ ጊዜ ወዲህ በህወሓት ውስጥ በተፈጠረው ከፍተኛ መከፋፈል ምክንያት አቶ ጌታቸው ረዳ ጋር ይሰራሉ ተብለው የሚታሰቡት ከህወሓት የወጡ ታጣቂዎችና ወታደራዊ መሪዎች ጭምር ወታደራዊ ስልጠና የሚያካሂዱበት አካባቢ እንደሆነ ለማወቅ ተችሏል። ከዚሁ ጋር ተያይዞ ኤርትራን ከ3 አስርት ዓመት በላይ ያስተዳድረው የሚገኙት ኢሳያስ አፈወርቂ የኤርትራ 34ኛ ዓመት የነጻነት በዓል በሚከበርበት ወቅት ባደረጉት ንግግር አብይ አህመድ በኤርትራ ላይ ለሚያስቡት ሴራ የአፋርን መሬት ይጠቀማሉ በማለት ክስ ማቅረባቸው ይታወሳል። ከኢትዮ ኤርትራ ጦርነት ማግስት ለ2 አስርት ዓመታት ያህል በውጥረትና አንዱ የሌላኛውን ተቃዋሚ ኃይል በመደገፍ ይታወቅ የነበረው የሁለቱ ሀገራት ግንኙነት በ2010 ዓ.ም ማብቂያ ያገኘ መስሎ ነበር። ነገር ግን ከቅርብ ጊዜያት ወዲህ እየታዩ ባሉ ለውጦች ምክንያት በሁለቱ ሀገራት መካከል ፍጥጫና ዲፕሎማሲ መካረር መልሶ ሊነግስ እንደሚችል የብዙዎች ግምት ሆኗል። ህጋዊ ታሪካዊና ሞራላዊ ግዴታዬን ለመውጣት ቃል ገባለሁ ሲል ህወሓት መልእክት አስተላለፈ። በምርጫ ቦርድ ተሰርዟል የተባለው ህወሓት ግንቦት ሃያን በተመለከተ ሰፋ ያለ መግለጫ ያወጣ ሲሆን በመግለጫው የኢትዮጵያ መንግስት የፕሪቶሪያን የሰላም ስምምነት ሙሉ በሙሉ ለመተግበር ምንም አይነት ፈቃደኝነት አይታይበትም ብለዋል። ጨምሮም የፕሪቶሪያው ስምምነት ሙሉ በሙሉ ባለመከበሩ የተወረሩ መሬቶቻችን በጠላቶቻችን እጅ ይገኛሉ፣ የተፈናቀሉ ዜጎቻችን ለዓመታት በመጠለያ ውስጥ ሆነው በረሃብና በበሽታ የተሰቃዩ ናቸው፣ ህዝባችን ለተፈጸመበት የጄኖሳይድ ጥቃት ፍትህ አላገኘም። ይህ ሁሉ ሆኖ ግን የፓርቲያችንና የጊዜያዊ አስተዳደራችን የህዝባችን የትግል ስትራቴጂ አሁንም ሰላም ነው በማለት አስረድተዋል። ህወሓት ሲቀጥልም እነዚህ ችግሮች በሰላማዊና በፕሪቶሪያ ስምምነት መሰረት እንዲፈቱ በእኛ በኩል የሚጠበቀውን እያደረግን ነው። የኢትዮጵያ መንግስት ግን ሆነ ብሎ የፕሪቶሪያን ስምምነት ያዘገየው ሲሆን አሁን ደግሞ ስምምነቱን የመጣስ ምልክት እየታየበት ይገኛል። በመሆኑም ወደ ስምምነቱ እንዲመለስ ጥሪ እናቀርባለን ብለዋል። ዓለም አቀፍ አደራዳሪዎች መንግስታትና ተቋማት የፕሪቶሪያው ስምምነት ተግባራዊ እንዲሆንና የትግራይ ህዝብ ስቃይ እንዲቆም ታሪካዊ ኃላፊነታቸውን እንዲወጡ አሳስበዋል። ፓርቲው ለትግራይ ህዝብ ባስተላለፈው መልእክት ደግሞ አሁን በአስቸጋሪ የትግል ምዕራፍ ውስጥ እንደሚገኝ ገልጿል። ጨምሮም የድላችን ምንጭ የሆነውን አንድነታችንን ለማደፍረስ ከሚጥሩ ተጠንቀቁ ብሏል። ህወሓት የትግል ስኬት ታሪክ እንዳለው ጠቅሶም የዚህ ድል ምልክቱ በሆነው ግንቦት 20 ህጋዊ ታሪካዊና ሞራላዊ ግዴታውን በመወጣት ወደፊት እንደሚጓዝ ቃል ገብቷል። በአውሮፓ ጉብኝት እያደረጉ የሚገኙት ጠቅላይ ሚኒስትር አብይ በመጀመሪያ የፈረንሳይ ከዛም የጣሊያን ጉብኝታቸውን አጠናቀው ዛሬ ከሰዓት የጀርመን መዲና በሆነችው በርሊን ከተማ መግባታቸውን ምንጮች ጠቁመዋል። የጀርመን ጉብኝታቸው እንዳለቀ ወደ እንግሊዝ፣ ፊንላንድ፣ ስዊድን እና ኖርዌይ እንደሚጓዙ ታውቋል። በአውሮፓ የዲፕሎማቲክ መዲና ብራሰልስ ቀደም ብለው የአፍሪካ አውሮፓ ስብሰባን የተከታተሉት ውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ፈረንሳይ ላይ የጠቅላይ ሚኒስትሩን ልዑክ የተቀላቀሉ ሲሆን በቀሪዎቹ ጉብኝት ላይ ይገኛሉ ተብሏል። የጠቅላይ ሚኒስትሩ ጉዞ ቀደም ብሎ ሳይነገር ተይዞ ጉብኝቱ ከተጀመረ በኋላ ወይም መጠናቀቂያው ላይ በመንግስት ሚዲያዎች ላይ ሲነገር እንደነበር መሰረት ሚዲያ ዘግበዋል። ይህም ምናልባት በሀገሪቱ የሚገኙ የዳያስፖራ አባላት ሊያነሱ የሚችሉትን የአደባባይ ተቃውሞ ለማስቀረት ያለመ ሲሆን ሊሆን እንደሚችል ሰፊ ግምት ተሰጥቷል። በቅርብ ጊዜያት ብቻ ከጠቅላይ ሚኒስትር መለስ ዜናዊ ጀምሮ እስካሁን ጠቅላይ ሚኒስትር በአንዳንድ አገራት ለጉብኝት ሲሄዱ ቀድሞ መረጃው የደረሳቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ተቃውሞ ሲያሰሙ ታይተዋል። ጠቅላይ ሚኒስትር አብይም ይህ ተቃውሞ አሁን እንደገጠማቸው አንዳንድ መረጃዎች ያሳያሉ። ጠቅላይ ሚኒስትሩ በርካታ ሀገራትን ባካልለው በዚህ አውሮፓ ጉብኝታቸው መስከረም ወር ላይ ለሚመረቀው የህዳሴ ግድብ ግብዣ በቀጥታ በራሳቸው ለፕሬዚዳንቶችና ጠቅላይ ሚኒስትሮች እያደረጉ መሆኑን ለማወቅ ተችሏል። የአፍሪካ ግዙፍ የሃይድሮኤሌክትሪክ ኃይል ማመንጫ ግድብ በመጪው 2018 ዓ.ም መስከረም ወር መጨረሻ ገደማ ላይ ተጠናቆ ይመረቃል ተብሎ ይጠበቃል። የዛሬ 14 ዓመት ግንባታው ተጀምሮ ከዓመታት መዘግየትና ተጨማሪ ቢሊየን ብሮች ከጠየቀ በኋላ መዳረሻው ላይ የደረሰው ግዙፉ ፕሮጀክት አስደማሚ፣ አነጋጋሪና በኢትዮጵያ ብቻ ሳይሆን በአፍሪካና በዓለም ደረጃ ግዙፍና ደማቅ በሆነ መልኩ በይፋ ሊመረቅ ሰፊ ዝግጅት የተደረገ መሆኑን ስማችን አይጠቀስ ያሉ ምንጮች ለመሰረት ሚዲያ ገልጸዋል። ዓለምን በሚያነጋግር ድምቀት እንዲከበር አቅጣጫ ተቀምጧል። ግድቡ ግዙፍነቱ ከኢትዮጵያ አልፎ የአፍሪካ ትንሣኤ ማሳያነቱና የአንድነት መገለጫነቱን በሚያሳይ መልኩ ይመረቃል ያሉ አንድ የመንግስት ኃላፊ ዝግጅቱ በአብዛኛው በጠቅላይ ሚኒስትር ቢሮ በኩል እንደተያዘ ጠቁመዋል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።